ፍቅሬ ልትረዳኝ የምትችለው? ልቀቂኝ አልቻለሁ። አደይ በቃሽ። ወንድሜ እያልሽ ስሜቴን ላለመርዳት አትሞክር። በቃ እኔ እወድሻለሁ፣ አፈቅርሻለሁ። ሰው እንዴት ነው እህቱን የሚያፈቅረው? በቃ እንዴት እንደሆነ አላውቅም፣ ግን ፈልጌው አይደል። ለዛች አደይ ንገራት፣ እህትሽ እዚህ ተጋድማልሻለች በላት። ይህ ንጉሱ የተባለው ወንበዴ ፍቅሬን ተቀበይኝ ሲልሽ ለምን ይሻላል? ምን መሆን ትፈልጋለች? ያው እንደ እህቷ ሰርቫንት ነው፣ ሌላ ምን ይሆናል? ወንድምሽ እኮ በጣም ነው የሚወድሽ። ዴቭ ከዚህ በኋላ አደይ ይቅርታ ታደርግልኛለች ብለህ እንዳታስብ። አሻፈረኝ የምትል ከሆነ ግን አሳስርሃለሁ። እሺ አደይ ልቀቀኝ። ፍቅር ከደረጃ ያልቃ። እሰይ የታባሽ የእጅሽን ያገኘሽው። እንደዚህ መሆኗ ሚስጥር ደግሞ የበፊት ታሪኳ ይመስለኛል። እስኪ የሆነ ነገር አድርግ በል። ብርሃን የት ጠፍተሽ ነው? ፍቅር ብርሃን በጣም ይቅርታ። በቃ ጃኬቷና ጫማውን ላምጣላት። ዞር በይልኝ ሂጂ። ማንቺ ከጃኬቴ ጋር ወደቂ። ፍቅር በጣም ይቅርታ። በቃ ትንሽ ሆስፒታል መሄድ አለብሽ። ዞር በልልኝ። አንተም ሆስፒታል መሄድ እኮ አለብሽ። ሆስፒታል መሄድ አልፈልግም። ዞር በልልኝ። ፍቅር በጣም ይቅርታ። እኔ አውቄ ያደረኩት ነገር አይደለም። ዛሬ ነው እንዴ እጅና እግሬ ሲቆስል የታየ? አንተ እኮ ሁሌ እንደገፈተርከኝ ነው ዴቭ። እሺ እግርሽን አስተካክዪው። ይቅርታ ፍቅር፣ እኔ ከዚህ በላይ ምንም ልልሽ አልችልም። እንዴት ነው እስከ ዛሬ ልቤን ስታደማ ያልታወቀ ዛሬ ስቆስል የታየ? እባክሽ በዚህ ሰዓት እሱ ማንሳት ተይና ካመመሽ ሆስፒታል እንሂድ። ሄሎ ዴቭ፣ ምንድነው ይሉ ሳትደውል ስልክ ማታነሳው? እኔማ አንድ ነገር ልነግርህ ነበር የደወልኩት። ለዛች አደይ ንገራት፣ እህትሽ እዚህ ተጋድማልሻለች በላት። እዚህ ኤላ ጋር ተጋድማልሃለች። አልቀለድኩም፣ የምሬን ነው። በልቻው አደይ እንኳን ደስ አለሽ። ምን ተገኘ? እህትሽ ብርሃን እኮ ተገኘች። ኤላ ቤት ነው ያለችው። የምርህን ነው? አዎ የምሬን ነው። እንደውም አሁን ሊዱ ደውላ ነው የነገረችኝ እና ኤላ ቤት ናት። ተመስገን አምላኬ። አሁን ገና ልቤ ይርፍ አለ። የኔ ልብ ግን ሊያርፍ አልቻለም። አንቺን ባገኘ ቁጥር የሚያደርገውን ነገር ነው የሚያሳጣው። ዴቭ፣ ፍቅር ልትንከባከባት ይገባል። ከሁሉም በተሻለ አንተ አጠገቧ ሆነ ልትረዳት ይገባል። አደይ እኔ ፍቅርን አላፈቅራትም። እሺ ቆይ ይህ ንጉሱ የተባለው ወንበዴ ፍቅሬን ተቀበይኝ ሲልሽ ለምን ይሻላልሽም? እኔ የራሴ ምክንያት አለኝ ዴቭ። ራስህን ከሱ ጋር ታወዳደር። እኔም የራሴ ምክንያት አለኝ። ልቤ ደግሞ የሚፈልገው አንቺን ነው። እሺ ዴቭ፣ ለእኔ የምታደርግልኝን ትንሿን ነገር እንኳን ብታደርግላት፣ ለእኔ የምታሳየኝን ፊት ለእሷ ብታሳያት እኮ ብዙ ነገሮችን እንደሚለወጥ አትጠራጠር። ደግሞ እኔ ጋር ዋጋ የሌለው ነገር እሷ ልብ ውስጥ ግን ብዙ ሺህ ነገሮች እንደሚለወጥ አትጠራጠር። እና ምን አድርግ እያልሽኝ ነው አደይ? ለእኔ ስትል የምትወደኝ ከሆነ ፍቅርን ተንከባከባት። ሁሌም በጸብ የምትናቆራት ከሆነ ግን እየባሰባት እንጂ እየተሻላት አይመጣም። ፍቅር እኮ በጣም ከባድ ሰው ናት። እንዴት ነው ከእሷ ጋር ጥሩ ነገር ላወራ የምችለው? አደይ ራስህን ለፍቅር መስዋዕት አድርግላት እያልሽኝ ነው? እኔ ብችል አደርገው ነበር፣ ግን ማንም አይችልም። ባርኮቴም አይችልም። አንተ ከጎኗ አሁን የምትመራት ከሆነ ግን አስተሳሰቧን መቀየር ትችላለህ። አደይ ይህን ማድረግ አልችልም። ትችላለህ። የምትወደኝ ከሆነ ማድረግ ትችላለህ። ከፈጣሪ ታገኘዋለህ።
የተሳሳተን ሰው ወደ መንገድ መመለስ እኮ በጣም ትልቅ ነገር ነው ዴቭ። እስኪ የምችለውን እንዳለ ሞክራለሁ። በቃ አንቺ ወደ ሌላ ቤት ሂጂ፣ እኔ ልውጣ። እኔ የምልሽ ስምሽ ማን ነበር? ብርሃን እባላለሁ። አያዝልኝም እኮ ለዛ ነው። ስሚ ብርሃን፣ ወደፊት ምን ነው የምፈልጊው? እየቀለድክ አይደለማ? የለም ምን መሆን ትፈልጋለች? ያው እንደ እህቷ ሰርቫንት ነው። ሌላ ምን ይሆናል? እህቴ የቤት ሰራተኛ ብቻ አይደለችም። ለእናቷ ጧሪ፣ ለእህቷ ብርሃን፣ ለሰዎች ሁሉ መልካም፣ ጎበዝ፣ ታታሪ እህት ነው ያለችኝ። ምን ብትከፍልሽ ነው እባክሽ እንደዚህ የምታቆልባብሻት? አዴን ባላቃት እኮ ይገርመኝ ነበር። እንደዚህ የምታወሪላት ስኬታማ መስጂክ ነው የምትመስለው። ብርሃን፣ አዴን የገለሽበት መንገድ በጣም ነው የተመቸኝ። ለእህትሽ ያለሽን ፍቅር ነው የሚያሳየው። አደይ እኮ ከዚህም በላይ ይገባታል። አሁን ትንሽ ተዳክመሻል። ሊዱ፣ እስኪ ምግብ አቅርቢላት፣ አብረን እንብላ። ኋት የምርህን ነው? ብርሃን አለች አይደል? እሷ ለምን አታቀርብም? ወይስ ቦታ ተቀያየርን? ተነሽ አቅርቢ አንቺ። እሺ ያው አቀርባለሁ። ልክ ናት። እኔ እዚህ ያለው አንተ ማቅረብ የለብህ። ችግር የለውም ብርሃን፣ አንቺ አረፍ በይ። አሞሻል እኮ እኔ አቀርባለሁ። ምን እያደረግክ ነው? ምን እያደረኩ ነው እንዴ? እጇን ታስታጥባት እኮ ነው። ሊዲያ፣ እሷም እኮ እንዳንቺ ሰው ናት። የገንዘብ ጉዳይ ነው ይለያያችሁ። ማ እሷና እኔን እያወዳደርከን ብቻ እንዳይሆን። ሊዲያ፣ ንቀትሽን በልክ አድርጊው እሺ። ታጠቢ አንቺ ብርሃን። እንዴ እንዴ! ወይኔ ሊዲያ ያስተጣው። እስቲ በደንብ እሺ። እንዴ ልትሰብሪ ነው እንዴ? ቆይ ይቅርታ። ደግሞ ለባርኮት ንገሪው ብዬሻል ነበር። የእኔ ስልክ ካርድ ስላልነበረው እኮ ለዴቭ እንዲደውልለት ነገርኩት። ደህና ናት ቢለውም እመጣለሁ አለ። ወንድምሽ እኮ በጣም ነው የሚወድሽ። ዴቭስ? ዴቭ ምን አይወደኝ? እሱም ይወድሻል። እንደዚህ በመሆንሽ እኮ በጣም ተጨንቋል። ቆይ አንቺ ስራ የለሽም እንዴ ከኔ ጋር እዚህ ተጎልተሽ የምታወሪ? ፍቅር፣ ብርሃኔ እኮ ኤላ ቤት ናት። ሄጄ ይቻት ትምጣ? እሷ እዛ ምን አባቷ ትሰራለች? በጣም ስላመማት ወደዚህ መምጣት አትችልም። ኧረ እባክሽ፣ ጭራሽ እዚህም ልታመጫት አስበሽ ነበር? እኔ አንቺ ራሱ እንዴት እንደሰለቸሽ የምታውቂ እንደዚህ ባላልሽ ነበር። ሊዲያስ አልመጣችም? እሷም እዛው ነች። አሁን ተነሽ ውጭልኝ፣ አይንሽ ማየት አልፈልግም። አመሰግናለሁ። አንቺም እዛው ቀርሽ። ምን አልሽ? አይንሽን ማየት አልፈልግም፣ ውጭልኝ። ፍቅር፣ ደህና ነሽ? የምትፈልጊው ነገር አለ? ምን ላምጣልሽ? ዴቪዬ እና አጠገቤ ቁጭ በል። እግሬን ታሸኛለህ፣ በጣም እያመመኝ ነው። አይደለችም እንዴ? እዛ ኤላ ጋር ካልሄድኩ ብላ ስትነፋርቅብኝ ሂጅ አልኳት። ኃይለኛ ፍቅር ይዟታል። ማን ማለቴ? ከማን ጋር? ከኤላ ነው። ብታያት እኮ እንዴት ስትቋቋል እንደነበር። ተይ ፍቅር፣ እህቷ እዛ ስላለች እህቷ ልታይን ሄደችው እንጂ አደይ በፍጹም እንደዚህ አይነት መጥፎ ሀሳብ የላትም። ይኸውልህ ዴቭ፣ እግሬን በጣም እያመመኝ ነው። ካልታሸው ያብጥብኛል። ናሸኝ። እሺ እሺ፣ ምን ላድርገው? ቀስ አድርገሽኝ።
እዚህ ጋር ነው የሚሰማሽ? ተው ዴቭ፣ እሱ ጋማ በጣም ያማል። እሺ ካመመሽ እንዲህ ላድርግ? አየህ ግን አይደል ዴቭ፣ ምን ሁለታችን ብቻ እኮ ስንሆን አንተ በጣም የምትንከባከበኝ። አደይ ናት ሰላማችንን እየበጠበጠችን ያለችው። አደይ ስላንቺ ምን እንደምታስብ ብታውቂ የተናገርሽው ነገር ይቆጭሽ ነበር። አደይ እኮ በጣም ነው የምታስብልሽ። እያስመሰለች እኮ ነው። እኔን አትወደኝም። ይልቅ ባገኘችው አጋጣሚ ሁሉ እኔን ለማጥፋት ነው የምጥረው። ቆይ ፍቅር ለምንድን ነው ክፋቱን የምታስብ? ይኸውልሽ አደይን ካልወደድሻት እኔን እንድትወጂኝ አትችይም። አደይ እኮ ከኔም ካንቺም በላይ በጣም ጥሩ ሰው ናት። ፍቅር ምንድነው? ምንድነው? ከደረጃ ላይ ወድቄ ነው። እግሬን በጣም እያመመኝ ነው። ለአባቴ ደውልለት። ተይ ፍቅር አታስጨንቂው። አሁን ደህና አልነበርሽ እንዴ? ይኸውልህ ባርኮቴ አንተ ተረጋጋሽ። ያን ያህል የከፋ ነገር አልደረሰባትም። እሷ ዝም ብላ ነው። ምንድነው የምሰማው? ፍቅር ምንድነው? ንገሪኝ። ይቺ አደይ እያለች እዚህ ቤት ምንም ሰላም የለም። በእሷ ምክንያት ነው እንደዚህ ሆንኩት። እመነኝ። አረ ፍቅር ፈጣሪን ፍሪ። ከደረጃ ላይ እኮ እንደወደኩት። ዴቭ ምንድን ነው የምትለው? እሺ ታዲያ ሆስፒታል ተይተሽዋል? አልሄድኩም፣ መሄድም አልፈልግም። ቆይ አደይ የት ሄዳ ነው? ኤላ ጋር ሄዳለች። እኔ አሞኛል፣ እሷ ኤላ ጋር ትሄዳለች። ምንድን ነው የማይገናኝ ነገር የምትናገሪው? አሁን ስለ ህመምሽ ንገሪኝ። በጣም ተጎድተሻል? ባርኮቴ ለአንተ ተረጋጋ። ይህ እኮ የከፋ ነገር አይደል እንዴ ፍቅር? እንደውም አደይ እያሸች እየተንከባከባቻት ነበር። ተደውሎ ሲነገረኝ እኮ ደንግጬ ነው የመጣሁት። በቃ ደህና ከሆንሽማ ወደ ስራ መመለስ አለብኝ። ደህና አይደለሁም። እዚህ ቤት አደይ እያለች መቼም ደህና አልሆንም። ቆይ ባርኮቴ እኔ ነኝ ወይስ እሷ ነች እህትህ? ምንድነው ሁላችሁም ተነስታችሁ አደይ አደይ የምትሉኝ? እባክሽን ፍቅር ወደ ቀልብሽ ተመለሽ። ስለ ራስሽ ቦታ ተጨነቂ እንጂ ስለ ሌላ ሰው ምን አገባሽ? ማንንም ሰው እኮ እንደፈለገ በወድ እህቴ ብዬ መጠራው አንቺም ብቻ ነው። በልቤ ላይ እኮ አንቺም አደይም ዴቭም ኤላም የየራሳችሁ ቦታ ነው ያላችሁ። ዴቭን ወደዋለሁ ማለት እኮ ኤላን መውደድ አልችልም ማለት አለ። አዎ ፍቅር፣ ለአንቺ ክፉ የሚያስብ ማንም ሰው የለም። ስለዚህ በተቻለሽ አቅም ክፉ ከማሰብ ተቆጠቢሽ። ጭቀሽም ጭራሽ ኤላ ቤት ተጋድማ ላግኛት። እኔ ኤላ ቤት ከኔ ውጭ ሌላ ማንም ሴት እንዲገባ አልፈልግም። እሷ እንዴት አድርጌ ከዛ ቤት ማስወጣት እንዳለብኝ አሁን ማሰብ አለብኝ። ወይኔ በማንም ተራ ሴት እኔ ጭራሽ ደግሞ እኮ ተቆጣኝ። ሊዲያ ተረጋጊና አስቢ፣ ምን ማድረግ ነው ያለው? ምን ሆነሽ ነው? ተረጋጊ እንጂ ሊዲያ። ደግሞ ራሴን ከዛ ሴት ካላወዳደር እንዴ? ከዚህ ስሜት መውጣት አለብኝ። አሁን ሻወር ወስጄ ልብሴን ቀይሬ ደግሞ ታች ያለውን ድባብ ላይ አደይ ንጉስ ከመንገድ ይዞር በልልኝ፣ ካልሆነ ግን ኦ ብዬ ለፖሊስ ነው ማስይዘ። አደይ ይሄ ሁሉ የኔ ሐሳብ አልነበረም፣ የዛች ሲጠኔ ፍቅር ሐሳብ ነው። ቆይ ትንሽ አታፍርም? እንደዛ እየለመንኩ ካሰቃየኝ በኋላ መተህ ልታስረዳኝ ነው? ይቅርታ አድርጊልኝ አደይ። በፍጹም ከዚህ በኋላ አደይ ይቅርታ ታደርግልኛለች ብለህ እንዳታስብ። አሻፈረኝ የምትል ከሆነ ግን አሳስርሃለሁ። እሺ አደይ ልቀቀኝ። ምግቡ በጣም ነበር የሚጣፍጠው። ለምን ይሄን ሙያሽን ወደ ቢዝነስ አቀይሩ? እንዴት ነው የምቀይረው? አደይም ጥሩ ሙያ አላት። ለምን ከእሷ ጋር ተነጋግራችሁ ምግብ ቤት አከፍቱም? በጣም ነው የሚያዋጣችሁ። አይ ይሄን ሙያ ሆኖ ምግብ ቤት ሊያስከፍት? የምሬን ነው፣ አስቢበት። እኔማ እህቴ ትምጣና የምትለውን ሰምቼ እናቴ ጋር ብሄድ ይሻለኛል እንጂ እዛ ቤት ተመልሼ አልሄድም።
ቆይ ማን ነው ያባረረሽ? ፍቅር ናት። እህቴ ስጠፋ ጊዜ ብለምናትም ከቤቷ አስወጣች። ፍቅር በጣም ክፉና ተንኩለኛ ሴት ናት። እህቴ እንዴት እንደቻለቻት እኔ ራሱ ግራ ነው የሚገባኝ። ፍቅር ከድሮም ጀምሮ እንደዚህ አይነት ሰው ናት። እንደውም አሁን የተሻሻለች መስሎኝ ነበር። ግን አንቺ ወደዛ ቤት መመለስ ካልፈለግሽ፣ እዚህ መቆየት ከፈለግሽ እስከፈለግሽው ጊዜ መቆየት ትችያለሽ። ምንም እንዳታስቢ። በጣም ነው የማመሰግነው። ችግር የለውም። በቃ እኔ ይሄን ላነሳሳ። አንቺ ደግሞ ይላ ነው ከአደይ ጋር ምን ሲያደርጉ ይሻቸው? አደይ ሳትሆንች ብርሃን የተባለች ነች። ብርሃን እንዴት ናት? ደህና ናት? ደህና ናት። እሷማ ምን ትሆናለች? አንቺ ደግሞ ምንድን ነው የተጋደምሽው? ፍቅር ከደረጃ ላይ ወድቃ። ምን? መቼ ደውለሽ ብርሃን አገኘኋት ያልሽኝ ሰዓት ላይ ነው የወደቀችው? እኔ አላምንም። እሰይ የታባሽ የእጅሽን ያገኘሽው። ሊዱ ስነ ስርዓት ብትይዥ ይሻልሻል። ያለበለዚያ ግን ያለበለዚያ ምን? ተነስቼ በጫማጥ። ወይኔ ዴቭ ግን ምን ሆነክ ነው ይሄን የመሰለ ወሬ ሳትነግረኝ? ወይኔ በነበርኩኝ ቲክቶክ ላይ ነበር መለቃት። እቺ ቅሌታም ሊዱ ምን ስነ ስርዓት ይኖርሽ። በዚህ እድሜዋ እንዴት ትወድቃለች? ለነገሩ ተንኮሏ ነው አዙሮ የጣላት ተንኮለኛ። አደይ እንዴት ነሽ? ደመቀ እንዴት ነህ? ወይ ደህና ነህ? እንዴት ነሽ? ኧረ አንቺ ምን ሆነሽ ነው? የገባሽ ያራዳ ልጅ አይደለሽ እንዴ? ደመቀ አትበይኝ። እና ማነው ስምህ? ዳይመንድ ነው። ደግሞ ማነው እሱን ያወጣል? የስራ ስሜ ነው። እና ፒስ ነው። ያቺ ፍቅር የተባለች ሴጣን ደህና ነች? ፍቅርን እንኳን ተዋት። አንተን ተጠቅመው እግዚአብሔር አትርፎኝ የለ እና ስራ እንዴት ነው? እባክሽ ምን ስራ አለ? የሌለ ደብሮኛል፣ ጠብሾኛል። ምንም ነገር የለም። አይዞህ ወንድሜ ፈጣሪ ያውቃል። እና ፒስ ነው። ደህና ነኝ። በቃ ልሂድ፣ ሱቅ ወጥቼ እኮ ነው። እና ልሸኝሻ? ኧረ ችግር የለም ቻው። በቃ አትጥፊ። እንዴ አደይ እንዴት ነው የላ? እንዴት ነሽ? ጠፋሽ እኮ። ፍቅር እኮ ከደረጃ ላይ ወድቃ እሷን እያስታመምኩ ነበር። የምርሽን ነው? ቆይ በጣም ተጎዳች? ምን ስታደርገው ወድቃ ነው? ትንሽ ተጎድታለች። ያው ፈጣሪ ባይረዳትና ከባድ ነበር። አንተ የት እየሄድክ ነው? እህቴ ቤት ናት እንዴ? እሷማ ቤት ናት። እኔማ የሆነ ቦታ ደርሼ እመጣለሁ ብዬ ነበር። በቃ በዛው ፍቅርን አያታለሁ። እሺ ደግሞ እንደፈለጋችሁ ማሳለፍ ትችላላችሁ ከእህትሽ ጋር። ምንም እንዳትጨነቁ እሺ? እሺ የላ በጣም አመሰግናለሁ። ችግር የለውም። በይ በቃ አደይ ትቆያለች መሰለኝ። ሂጅ አግኝቻት አውርቻት ብመለስ ጥሩ ነበር። እሷ እስክትመጣ ምን አስጠበቀን? ለምን ራሳችን ሄደን አናገኛችሁም? በዛውም ብርሃንን ታያታለህ። እንደዛ ይሻላል። አዎ ባርኮቴ፣ ቀን በቀን የእሷ ፍቅር እየጨመረብኝ እየሄደ፣ እሷ ግን ልትረዳኝ አልቻለችም። አንድ እርምጃ በቀረብኳት ቁጥር እሷ ደግሞ እጥፉን እየራቀችኝ ነው። ምንም ልትረዳኝ አልቻለችም። ቆይ ምን ላድርግ? የእኔን እንዴት ልንገርህ ዴቭ? ምን አይነት ፈተና ውስጥ እንደገባን እንጃ። ግን አንተ የምትላቸው የሚሰሙ ህመሞች በሙሉ እኔ ጋርም አሉ። ደግሞ በየደቂቃው ባያት አትሰለችኝ። አጠገቤውና እንኳን ትናፍቀኛለች። ደግሞ ተነስና ወደ ክፍሏ ሂድ ይለኛል። በሄድ እኮ የማየውን ነገር እንደሚፈጠር አውቃለሁ። ግን ደግሞ ተነስቼ ሄዳለሁ። እንደምወዳት ታውቃለች። ቆይ ግን ለምንድን ነው እንደዚህ እየሆነች ያለችው? ምናልባት እኮ ዴቭኛ ያልተረዳንበት ነገር ሊኖር ይችላል። ስለ በፊት የፍቅር ህይወቷ እኮ ምንም እናውቀው ነገር የለም። እንደዚህ መሆኗ ሚስጥር ደግሞ የበፊት ታሪኳ ይመስለኛል። እስኪ የሆነ ነገር አድርግ በል። ምን ላድርግ ባርኮት? ባቅና ብነግርህ ደስ ይለኝ ነበር፣ ግን እኔም አላውቅም። እስቲ እንሂድና እኔ በዛው አደይ ላናግራትና ወደ ስራ ልሄድ ይሻላል። አዎ ተነስ። የኔ ብርሃን
የኔ ቆንጆ እህት አንቺን እንኳን እኮ መንከባከብ አልቻልኩም። እንዴ አንቺ ከዚህ በላይ ምን ልትሆኚልኝ ፈለግሽ ታለሚ? ብርሃኔ ሁሉም ነገር እንደከበደሽ አውቃለሁ፣ አትደብቂኝ። ለእኔ ያለሽኝ ብቸኛዋ ሰው አንቺ ነሽ እህቴ። ይኸውልሽ ብርሃኔ ከዚህ በኋላ በጣም ጠንካራ መሆን አለብሽ። ትልልቅ ችግሮች ሊመጡ ይችላሉ። ደመቀን ታውቂው የለ አባታችን ከኛ ይልቅ ለሱ ነው አባቱ ነው ያሳደገው። ስለዚህ ለሱ ያደላል። ችግር ሳይፈጠር አንቺ ወደ እናታችን መመለስ አለብሽ። እሺ ሁሉም ነገር አንቺ እንዳልሽ ይሆናል፣ ግን ወደዛ ቤት እንድንመለስ አልፈልግም። ያቺ ፍቅር የተባለችው ሴጣን መልሽ አይኗን ማየት አልፈልግም። እሺ ግን እዚህስ በእርግጥ ኤላ ጥሩ ሰው ነው። ነገር ግን አትጨነቂ፣ ኤላን አብሮቹ እዚህ እስከፈለግሽ ጊዜ መቆየት ትችያለሽ ብሎኛል። እንደዛ ከሆነ እሺ ነገሮችን አመቻችቼ ትሄጃለሽ። ባርኮት አረ ለእኛ ማስተርፉልን እኛ እንታቀፍም እንዴ? አንተማ እዚህ ያለበት እንዴ? በጣም ጥሩ። እኔም ለመታቀፍ የግድ እንደ ባርኮቴ መጥፋት አለብኝ ማለት ነው? እኔ እንደዛ አላልኩም። ብርሃን የት ጠፍተሽ ነው? ፍቅር ብርሃን ፍቅር ምን ሆነች? ምን አረገች? አይ ፍቅር ብርሃን የጠፋች ቀን ከቤት እንዳትወጣ አስጠንቅቃት ነበር። እንደዛ ነው? አዎ ፍቅር እኮ ጥሩ አስባ ነበር። አረ አዎ ምን ነው ዴቭ ቅር ያለ ትመስላለህ? የማይመስል ነገር ስታወሪ ነው። ይልቅ እዚህ ቤት እግር እያበዛሽ ነው። ይሄ ፍቅር ሀሳብ ነው። ተሳሳትኩ? ኧረ አንቺ ተሳስተሽ አታውቂም። ሁሌም ቢሆን እኮ ልክ ነሽ። ውሸት ምን ልትል ነው እንዴ? ሰው አይደለች እንዴ? እንዴት ተሳስተሽ አታውቂም ይባላል? የተናገርከው እኔ ነባብሸቅ ቢሆንም አንተ ልክ ነህ። ሰው ሆኖ የማይሳሳት ፍጡር የለም። ምግብ ላቅርብ በቃ እህት አለም። ማን የሰራው ምግብ ነው? እኔ ነኝ አጣፍጬ የሰራሁት። አረ እና እንዳደ ይጣፍጣል። ብርሃኔማ በሙያ አትታማም። እንደውም ከኔ ትበልጣለች። እንደዛ ከሆነማ መብላት እፈልጋለሁ። እኔም ያው ራሷ መሰከረች። እንደውም ኤላ ምግብ ቤት ካልከፈትሽ ያለ ይላል። ጭራሽ ምግብ ቤት ወደ ቢዝነሱ ላይ መጣው እኮ። በቃ እኔ ላቅርብ። አይዞሽ፣ አንዳንድ ጊዜ ያጋጥማል። ለሌላው ጊዜ ግን ተጠንቀቂ። እሺ አመሰግናለሁ ኤላዬ። ዛሬ ግን እንዴት ነው ሊዱ? ኤላን አላየሽውም ወይስ ምንድነው? ሊዱ ዛሬ አንቺም አብዝተሽዋል። ግን ካስከፋዎች በጣም ይቅርታ። ይቅርታ አያስፈልግም። ይቅርታ ያልኩሽ እኮ ጥፋት ስላላጠፋሽ አይደለም፣ በቃ ስለደበረሽ ስለመሰለኝ ነው። አደይን አገኛት? አዎ እሷ እኮ ናት መንገድ ላይ አግኝቻት እንደወደቅሽ ነገረችኝ። ዝም ብላ ስትጨነቅ ነው እንጂ እኮ እኔ ምንም አልሆንኩም። አደይ መጨነቅ ስለምትወድ ነው። ጥሩ ሰው ናት። ብቻ ስለ አደይ እንዳይሆን ብቻ እንደዚህ እያወራሽ ያለሽ። አዎ ተሳሳትኩ። አደይ ጥሩና ባህሏን የምታከብር ሴት ናት። ከመቼ ወዲህ ነው እባክሽ አንቺ የአደይ አሽቃባጭ ሆንሽው? ምን እየሆናችሁ ነው? ይሄ እኮ አይጣላም። አደይ በጣም ጥሩ ልጅ ናት። በቃ ሌላ ነገር ምን ይፈጠር? አዎ ሊዱ ምን ይሁን ነው የምትይው? ወይስ ቅናት ነው? እስኪ ስለ ሊዱ እዚህ ፊት ለፊቷ ነገራት። ምናልባት እኮ ሊዱ እኔ እንደዚህ ነኝ ብለሽም ልታስቢ ትችያለሽ። ስለ ሊዱ ልንገር? አይ አንቺ አታውቂኝም። የማያውቀኝ ሰው ደግሞ ስለ እኔ መገመትም ሆነ ማውራት አይችልም። ገና ሳልናገር ከፈራሽ ይኸው ጸባይሽን ታውቂዋለሽ ማለት ነው። በሉ በቃ እኔ ልሂድ። ልሸኝክ ይለይ። ችግር የለውም ብቻዬን መሄድ እችላለሁ። አይ በዛው እኮ ነው ወክ ማድረግ ስለፈለኩ ነው። በቃሽ ነይ። ባርኮቴ ወይ አደይ፣ ምን ነው የከፋ ትመስላለህ? አዎ በጣም ከፍቶኛል።
ምን ነው ወንድሜ? ምን ሆንክ? አደይ በቃሽ። ወንድሜ እያልሽ ስሜቴን ላለመርዳት አትሞክሪ። በቃ እኔ እወድሻለሁ፣ አፈቅርሻለሁ። ሰው እንዴት ነው እህቱን የሚያፈቅረው? በቃ እንዴት እንደሆነ አላውቅም፣ ግን ፈልጌው አይደለም። አንተም ዴቭም ለካ እህቴ የምትሉት ያስመሰላችሁ ነበር። አደይ እንደዛ እኮ አይደለም። እኔ ከልቤ ነው የምወድሽ። አሁን ውጣልኝ። አስመሳይ ነሽ፣ አልፈልግም። ውጣልኝ። ባርኮት ወይ አደይ፣ ምን ነው በሀሳብ ቤት ሄድክ? ኧረ የትም አልሄድኩም። በቃ እኔ ቀድሚያችሁ ልሂድ። ስራ ቦታ ሳይረፍድብኝ መመለስ አለብኝ። እሺ ራስሽን ጠብቂ እሺ። ቻው። በቃ ባርኮት ትቆያለህ እንዴ? ለበዓል እመለሳለሁ። እሺ መልካም ስራ ይሁንልህ። ስመጣ ምን ላምጣልሽ? ምንም፣ አንተ ከመጣ በቂ ነው። እሺ በቃ እደውልልሻለሁ። እሺ ቻው ቻው። በብርድ እንኳን መገላለጡን ብታይ ይሻልሽ። እኔ መች በረደኝ አልኩ። እሺ ለማንኛውም እኔ ልጅ ቻው። እሺ ቻው። ስትገባ ደውልልኝ። ቻው። ምን ሆነሽ ነው አይደል? ምንድነው? ውጣልኝ። ጃፌ እንደነከ ውጣልኝ። ኧረ አደይ ተረጋጊ እንዴ። ውጣልኝ እንዴ ውጣ። አደይ ይኸውልሽ፣ ቆይ ላስረዳሽ። ምንድነው ማየው? ውጣልኝ ጃፌ እንዳትነካኝ። ወንድሜ የምርህን ነው? እዚህ ምን ትሰራለህ አንተ? ውጡልኝ። ውጣልኝ። ይኸውልሽ አደይ፣ ዳይ ውጣልኝ። ውጣ። ይቅርታ ፍቅር፣ አስደነግጥኳቸው አይደል? ምን ነው? ቆይ አንቺ ማን ስለሆንሽ ነው ዴቭ ላይ እንደዛ የምትጮይበት? እንዴ ፍቅር፣ ምን ሊያደርግ እንደነበረ የተሸኝ? ምንድን ነው ያየሁት?
ዴቭ እኮ የኔ ፍቅር ብቻ ነው፣ የኔ ብቻ ነው አደይ። ፍቅር ያለቅሽኝ ነው። ዴቭ አጠገብ እንዳደርሽ ብዬሽ ነበር።